የዚህ ጨዋታ አሸናፊ ዋንጫውን የመውሰድ እድሉ ቀላል ግምት የሚሰጠው አይደለም። ፈረንሳይም ካሸነፈች ከተሰጣት ግምት አንፃር ሞሮኮ ካሸነፈች ደግሞ ትልቋን ለዓለም ዋንጫው ትልቅ ግምት የተሰጣትን ፈረንሳይ ያሸነፈ ቡድን ዓለም ዋንጫውን የመውሰድ እድሉ ሰፊ ነው። ኦብቪየስሊ በግልጽ እንደሚታየው ማለት ነው። ስለዚህ ግልጽ መልእክት የሚያስተላልፉበት ነው ሁለቱ። አሸናፊ ቡድን ወደ ዋንጫ ግስጋሴውን የሚያሳምርበት ከመሆኑ ጋር ተያይዞ ሞሮኮ የዓለማችን የወቅቱን እጅግ አስፈሪ ቡድን የሚገጥም ብሔራዊ ቡድን ነው የሚሆነው። በዚህ ዓለም ዋንጫ ሁሉንም ጨዋታዎች አሸንፋለች ፈረንሳይ። 5 ድል አላቸው። በዴምብሌ፣ ባርኮላ፣ ኦሊሴና ምባፔ መካከል 13 ጎሎች አስቆጥረዋል። አቤት አቤት አቤት! ዛሬ ነው ጨዋታ ማየት፣ ዛሬ ነው ጨዋታ ማየት። ፈረንሳይ ከሞሮኮ ጽድት ያለ የዓለም ዋንጫ የኳርተር ፋይናል ጨዋታ ዛሬ ይከናወናል ማለት ነው። 2022 ላይ እነዚህ ቡድኖች ተገናኝተው ፈረንሳይ ሞሮኮን 2-0 አድርጎ ጥሎት ነበር ያለፈው። ምናልባት በአሁኑ ሞሮኮ ይበቀል ይሆን ወይስ ድጋሚ እነዚህ ይገርፏቸው ይሆን? ይህን ጨዋታ በእርግጠኝነት እንትና ያልፋል የምንለው ጨዋታ አይደለም፣ ግን ፈረንሳይ ሰፊ እድል አለው። እነዚህም የሚናቁ አይደሉም። እኔም ፈረንሳይ ነው ግምት የምሰጠው። እንደገና የእነዚህ አሸናፊ ፋይናል ድረስ ሄዶ ዋንጫውን የማንሳት ሰፊ እድል አለው ብዬ አስባለሁ። ለማንኛውም ግን በረከት ስፖርት ቲፕ የሚለውን ቴሌግራም ቻናል ተቀላቀሉ። ብዙ ጊቫዌ እንደገና ደግሞ ቲፖች ይለቀቃሉ ማለት ነው። ሊንኩን ባዮ ላይ ያስቀምጥላችኋለሁ። ዛሬ ቀውጢ ነው። ከፍራንስ እና ከሞሮኮ የተወጣጣ ምርጥ 11 ይመስላል። ተስማሙበታላችሁ? ማን ይግባ ማን ይውጣ?